ሰላም የፍቅር ትምህርት ቤት ቤተሰቦች፣ እንኳን ወደ ቻናላችን በሰላም መጣችሁ። ለመሆኑ አብዛኞቹ ወንዶች ፍቅራቸውን የሚተዉት አይቶ ሳይሆን ዝም ብሎ በልባቸው አምቆ በሚበሳጩባቸው ነገሮች ምክንያት እንደሆነ ታውቂያለሽ? አዎ፣ ብዙ ወንዶች በግንኙነት ውስጥ የሚረብሻቸውን ነገር በፍጹም በግልጽ አይናገሩም። ነገር ግን በውስጣቸው ቀስ በቀስ የፍቅር ስሜታቸውን የሚገድሉ ምስጢሮች አሏቸው። ዛሬ ወንዶች በሴቶች ላይ በምስጢር የሚጠሏቸውን ነገር ግን ፍቅሬ እንዳይጎዳ ብሎ በግልጽ የማይናገሯቸውን 4 ገዳይ ነገሮችን እነግራችኋለሁ። በተለይ ቁጥር 3 ላይ ያለው ስህተት ብዙ ግንኙነቶችን በምስጢር ያፈረሰ ነው። እስከ መጨረሻው ተከታተሉ። አንደኛው ከሌሎች ወንዶች ጋር ማወዳደር። ወንዶች በጭራሽ የማይወዱት ነገር ቢኖር ከሌላ ወንድ ጋር መወዳደርን ነው። የእገሌ ፍቅረኛ እንዲህ ያደረገላት፣ የእሷ እኮ እንደዚህ አይነት ስጦታ ገዛላት የሚሉ ንግግሮች ለወንድ ልጅ ትልቅ የውርደት ስሜት ይፈጥርበታል። ምንም እንኳን በጥሩ ስሜት የተናገርሽው ቢሆንም በስነ ልቦናው ግን አንተ ለኔ በቂ አይደለህ እንደተባለ አድርጎ ይወስደዋል። ይህ ደግሞ በውስጡ ትልቅ ቅሬታ ይፈጥራል። ሁለተኛው ምንም አልሆንኩም ማለት። አንድ ነገር አስከፍቶሻል፣ ተቀይመሻል፣ እሱ ግን ምን ሆነሻል ብሎ ሲጠይቅሽ ምንም አልሆንኩም እያልሽ ማኩረፍ። ወንዶች ቀጥተኛ ናቸው። የሰውን አእምሮ የማንበብ ችሎታ የላቸው። የተሰማሽን ነገር በግልጽ ከመናገር ይልቅ ራሱ ይወቅልኝ በማለት ዝምታን መምረጥሽ ይበልጥ ያበሳቸዋል። ይህን ግን ፍቅሬ እንዳይበላሽ ብሎ አምቆ ይዘዋል። ሶስተኛውና ዋናው በሰው ፊት ማሳነስ ወይም መተቸት። ወንድ ልጅ ከምንም በላይ ክብሩን ይወዳል። በብቸኝነት በምትኖሩበት ጊዜ የሚታነሺው ትችት ችግር ባይኖረውም በጓደኞቹ ወይም በቤተሰቦቹ ፊት ግን ስህተቱን ማጉላት፣ በእሱ ላይ መቀለድ ወይም ማሳነስ በውስጡ ትልቅ ቁስል ይፈጥረዋል። በሰው ፊት ስታሳንሺው ያ ወንድ በግልጽ ባይጠላሽም እንኳን ለአንቺ ያለው ክብርና ፍቅር በሂደት እየቀነሰ ይሄዳል። አራተኛው ስልኩን እና የግል ቦታውን አለማክበር። ያለሱ ፍቃድ ስልኩን መበርበር፣ የሶሻል ሚዲያ መልእክቶቹን መፈተሽ ወይም ከጓደኞቹ ጋር የሚያሳልፏቸውን ጊዜ ለመቆጣጠር መሞከር። ይህ ድርጊት ለወንዱ አላምነውም የሚል መልእክት ያስተላልፈዋል። ወንዶች እምነት በሌለበት እና ቁጥጥር በበዛበት ግንኙነት ውስጥ መታፈን ይሰለቻቸው። ታማኝ ቢሆኑም እንኳን እንዲህ አይነት ጥርጣሬ ያበሳጫቸው። ውድ እህቶቼ፣ ወንዶች በግልጽ ባይናገሩትም እነዚህ 4 ነገሮች ግንኙነትን ቀስ በቀስ የሚሸረሸሩ ናቸው። እነዚህን ስህተቶች በማረም ግንኙነታችሁን ይበልጥ ማጠናከር ትችላላችሁ። ቪዲዮ ከተመቻችሁ ላይክ እና ሼር ማድረጋችሁን አትርሱ። እናንተስ ወንዶች በሴቶች ላይ የምትጠሏችሁ ሌላ ምን ባህሪ አለ? በኮመንት ያሳውቁን፣ እንነጋገርበታለን። ለቻናላችን አዲስ ከሆናችሁ ደግሞ አሁኑኑ ሰብስክራይብ በማድረግ የፍቅር ትምህርት ቤት ቤተሰብ አባል ሁኑ። በሚቀጥለው ቪዲዮ እስከምንገናኝ ፍቅር ለሁላችንም። ቻው ቻው።